ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? የኛ ውድ ቤተሰቦች እኛ አልሐምዱሊላህ ዛሬ መተናል ተከስተናል። ስለዚህ ሰላም ባያቸውና መልእክት አስተላልፊላችሁ ሰብስክራይብ እንዲያደርጉኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የሴቶች ድምጽ ቤተሰቦች እንቁዎች ደህና ናችሁ? ስንጠፋ ፈልጉንም እንዴ? ጠፍተናል እኮ በዚህ ቻናል ቤተሰብ ጠያቂ ቤተሰብ አጣሁ ልበል። ምን ሆና እንደጠፋች እስኪ እንጠይቃት። አግብቼ ነው አግብቼ ነው የጠፋሁት። ምንድን ነው እስኪ እንግዲህ አግብቼ ነው ሁለት ወልጃለሁ። ደግሞ ሁለተኛ አገባሁ። አስተፍራለሁ እንደዛ አይደለም። እንዴት ነበረ ቆይታሽ? በስንት ቢሮ ራሱ በስንት ጊዜ እንደመጣሽ? ከሳምንት በላይ ሆነ። 10 ቀን እንደዚህ ሆኖኛል። ብቻ ለምን ጠፋሁ እናንተ አልጠየቃችሁም። እንግዲህ ጠይቃኛለች፣ ውዴ ጠይቃኛለች። ስለዚህ የጠፋሁት ሰሞኑን ኃይለኛ ጉንፋን ገብቷል። እንደውም ዜና የምታዩ ከሆነ የዓለም የጤና ድርጅት እስከ ታህሳስ ይቆያል ብሏልና ኃይለኛ ጉንፋን ነው። ቤታችሁ ከገባ አይወጣም። አንዱን ሲይዝ ሌላው ደግሞ ሲለቀው አንቺ ራሱ ኃይለኛ ጉንፋን ይዞሽ ነበር። 15 ቀን ነው። የመጀመሪያዋ ተጠቂ ነሽ እንደውም አንቺ። ስለዚህ ታመመች ትልቋ። እቺ ቪዲዮ ላይ ያያችሁት ቅመም እሷ አመማት። ኒሞኒያ ነበረባት። ጉንፋኑን ቀሰቀሰው። ከዛ ከ10 ቀን በላይ ዛሬ ነው የምጨርሰው በነገራችን ላይ መርፌዋን እና ኒሞኒያውን ቀስቅሶት ከዛ ደግሞ ትንሽ ወባ ይዟት ለዛ ነው እሷን እያስታመመ እና ወዶቼ እሷን እየተንከባከብኩ ጠፋሁ ማለት ነው። የዓለም የጤና ድርጅት እንግዲህ እስከ ታህሳስ ድረስ ይቀጥላል ብሏል ይሄ ጉንፋን መሰል ወረርሽኝ። ስለዚህ ህፃናት ያላችሁ ተማሪ ያላችሁ ወላጆች ቤታችሁ የባህል ሕክምና ነው የሚባለው እናቶቻችን እንደሚያደርጉት ሽንኩርቱንም ዝንጅብሉንም እያላችሁ አብስሉት ማለት ነው ጉንፋኑን። አዎ ቀይ ሽንኩርት፣ ይሄ ደግሞ ምንድነው ጥቁር አዝሙድ ዘይቱንም አብራችሁ ፍሬውም ካለ ከሽንኩርቱ ጋር ከዝንጅብሉ ጋር እያፈላችሁ ማርም ቆንጆ ነው እና እሱን እያረጋችሁ አብስሉት ማለት ነው። እና ሁሉም ጋር ትልልቅ ሰው ሁሉ ይዟል። እኛ ጋር አሁን እህቴን ይዟታል። ከቤት አንድ ሰው ከገባ ሁሉም ይዳረሳል፣ ሁሉም ጋር ይዳረሳል ማለት ነው። እና ለዛ ነው የጠፋሁት። ጥያቄ መልሻለሁ። ግን አንቺ ካለኔ እንዴት አሳለፍሽው? ሳምንቱ እንዴት ነበር? ቆይታሽ ምን ይመስላል? የሚለውን ወደ አንቺ ሀሳብ ልውሰዳችሁ። ሳምንቱ አልሐምዱሊላህ ጥሩ ነበረ። ያው በስራ ተጠምቼ ነው የቆየሁት። አልሐምዱሊላህ ነሚጣንም እንኳን አላህ ያሻላችሁ። እንኳን አልሐምዱሊላህ። የሚገርማችሁ ጉንፋኑ ማለት ነው ሕክምና ራሱ እንትን አይልም፣ አይፈራም። የሚፈራ አይነት አይደለም። ምክንያት ያለው ደግሞ አሁን ልክ እንደሚጣ ኒሞኒያ ያለባችሁ ወይም ሌላ ሳል ያለባችሁ ከሆነ ቶሎ አይለቅም። ተጨማሪ ህመም ሆኖ ሕክምና ተቋም ሄዳችሁ በቃ ብዙ ስቃይ ነው የምታሳልፉት። እንደዛ ነው። ጉንፋን ደግሞ በጥንቃቄ የሚሆን አይደለም። ተማሪ ልጅ ካለ ይዞት ይመጣል። ከዛ ሪሳይክል እያደረገ ከቤት አይወጣም ቶሎ። ለዛ ነው የጠፋሁት። ግን በጣም ናፍቃችሁ እና ምን ልላችሁ ነው፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ቆየሁ ቪዲዮ ከጫንኩበትና ያው ዩቲዩብ እንዳስተዋውቅልኝ ከዚቹ ከ250 ደግሞ ዝቅ እንደይል ሰብስክራይብ እያደረጋችሁ አበረታቱን። ያው እንግዲህ እኛ እንሰራለን እንላለን፣ ግን ስራችን ስላልተመችን ብዙም አልተንቀሳቀስንም። እናንተ ደግሞ ፕራንክ ነገር ትወዳላችሁ። ለፕራንክ የሚሆን ጊዜም አላገኘንም፣ ግን በቻልነው አቅም እንመጣለን። ቪው የሚያገኘው እኮ አብዛኛው እንደዚህ ፕራንክ እና እንደው የሚሰሩት አሁን ላይ በተለይ ቀልድ ወንድ ከሴት ሆኖ መስራት በዛ ላይ የውሸት ነው፣ ብዙ ጊዜ የውሸት ነው። እና እኛ ደግሞ ማስመሰል አልቻልንም። ዩቲዩብ ደግሞ ማስመሰል፣ ኦዲየንሱም እንደዚህ አይነት ነገር ይፈልጋል። እስኪ ደግሞ እንሞክራለን፣ ለማምጣት እንሞክራለን። ግን
ሀቅን ይዤ ልስራ ስትይ ደግሞ አይመጣልሽም ከውስጥሽ። የውሸትም ልስራ ስትይ አይመጣም። ሀቅን ስትሰሪ ደግሞ ኦዲየንስም አይከታተልሽም። ግን እኛ እንሰራለን፣ ወደ ትሬንዱ እንገባለን እና እንደዛ ነው። ሰብስክራይብ አድርጉ እና ኤም ሾውንም ሰብስክራይብ እያረጋችሁ አብራችሁን ቆዩ። ከኛ ጋር ከቆያችሁ የምር ብዙ ነገር እንማማራለን በስራችን። ለምሳሌ በእኛ ስራ የኛን ልምድ መውሰድ የምትፈልጉ ከሆነ ብዙ ነገር መማማር እንችላለን። የተጎዱ ሴቶችን መርዳት ነው ደግሞ የኛ አላማ። በሳይኮሎጂ ትሪትመንትም ይሁን እንደዚሁ በፋይናንሻልም በምንችለው አቅም አብረን እንዘልቃለን ማለት ነው። እና ዛሬ አለን ለማለት ነው የመጣ ነው አይደል? ሌላ ማለት ነው ብዙም እንትን አላልንም እና በአዳዲስ ቪዲዮ እንመጣለን። ግን ወሎ ላይ ያላችሁ ዩቲዩበሮች እኔ ቅሬታ አለኝ ለወሎ ዩቲዩበሮች ማለት ነው። የቡታጅራ ዩቲዩበሮች ካያችሁ በቃ ከቤት ከተዘጋ ቤት ቆርቁረው አውጥተው ነው ዩቲዩብን በእግር እንዲቆም የሚያደርጉላቸው። እኛ ጋር ግን ካያችሁ የምታውቂያቸው ዩቲዩበሮች አሁን ባለፈው እዚህ አግኝተናቸዋልና ሰላም አለይኩም ስንላቸው አዞሩብን ማለት ይቻላል። በራቸውን ጥርቅም አድርገው ነው የዘጉብንና ብንተባበር አብረን ብናድግ እንደዚህ ማለት ስራ የሌለው ተምሮ 15 ዓመት 10 ምናምን ዓመት ለፍቶ ከዛ የቤተሰብ ሸክም የሆነ ብዙ ወጣት አለና እንደዚህ በምንችለው አቅም እንኳን ቦታ ብናስይዘው ብንረዳዳ አብረን ብናድግ ጥሩ ነው። የወንድምህ ስኬት ለአንተ ሳቲስፋክሽን አለውና እንደዚህ አይነት አካሄድን ብንከተል ጥሩ ነው ብዬ አስባለሁ። አሁን የአረብ ቅመሞች ማለት ነው የማዳም ቅመሞች በራሳቸው ያላቸው መደጋገፍ ሲጠፋፉ ራሱ እንትና የለችም የት ሄዳ ነው እና ይለያል። እና የምሬ ነው። የብዙ ቤት የሰራችሁት በነገራችን ላይ እናንተ ናችሁ። እናንተ ባትኖሩ የኢትዮጵያ ዩቲዩበር ዜሮ ነበር እና ለእናንተ ክብር ይገባችኋል። ልክ እንደናንተ እኛም መፈላለግ መተጋገዝ አለብን ብዬ ነው የማስበው። እና እንደዛ ነው። ዛሬ ሪዋርድ ያስፈልጋችኋል። እንደዛ ነው እና እንወዳችኋለን። ደግሞ በሌላ ቪዲዮ እንመጣለን ኢንሻአላህ። በጣም ተሽሏት አብራት። ስለዚህ የዛሬ ቪዲዮ ይሄን ይመስላል። በቀጣይ በቆንጆ ቪዲዮ እስከምንገናኝ ድረስ እያረጋችሁ አበረታቱን፣ ከጎናችን ሁኑ። የእናንተ ድጋፍ ለኛ ሞራል ነው ማለት ያነሳሳናልና እንወዳችኋለን። ለዛሬ የመጣ ነው አለን ለማለት ነው። በቀጣይ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።